ሰላም ሰላም ወገኖች ከዚህ ጊዜ በኋላ ለህይወታችሁ እጅግ በጣም ወሳኝ የሆነ አንድ ነገር ይዤ በፊታችሁ ቀርቤያለሁ። እጅግ በጣም ወሳኝ ያልኩት ለኔም እንደዚሁ በጣም ወሳኝ ብዬ የያዝኩትን ቁም ነገር ነው የማካፈላችሁ እና አዲስ ዓመት እንደመቃረቡ መጠን ብዙ ሰዎች እንዲህ እናደርጋለን፣ እንደዚህ እንሆናለን፣ ይሄን እንተዋለን፣ ይሄን እንጀምራለን የምንለው ነገር አለ። መሪ ጥቅስ የምንለው አለ በቤተክርስቲያን በህብረትም እንደዚህ ወዘተ። በእርግጥ እነዚህ የምንላቸው ነገሮች ሁሉ በዓመቱ መጨረሻ ላይ ምን ያህል ተፈጻሚ ይሆናሉ? ያው እንግዲህ አነጋጋሪ ነገር ነው። እንደሚታወቀው ግን አብዛኛው ተፈጻሚ አይሆንም። ነገር ግን ከዚህ ዘመን በኋላ ግን በህይወታችን ሊሆን የሚገባ ወይም ልንይዘው የሚገባ አንድ ቁም ነገር በምሳሌ ወይም በገጠመኝ ላዋያችሁ ፈልጋለሁ። ወንድሜና እህቴ በአሜሪካ ሀገር ይኖራሉ እና የተለያየ ስቴት ነው የሚኖሩት። ወንድሜ አንድ ጊዜ ደውሎ እንኳን አደረሳችሁ መልካም አዲስ ዓመት ለማለት ሲያገኛቸው በመጀመሪያ ያገኘው ባለቤቷን ነበረ እና እሱን አንድ ጥያቄ ጠይቀዋል። ምንድነው የአዲስ ዓመት ሪዞሉሽን ብሎ ይጠይቃቸዋል እና የአዲስ ዓመት ሪዞሉሽን ነው የሚሉት ፈረንጆቹ a firm decision not to do or to do something ብሎ ይተረጉማሉ። እኛ እናደርጋለን እንሆናለን የምንለውን ነገር ማለት ነው። እና ባለቤትየው ሲመልስ አንድ አስገራሚ ነገር መለሰ። እሱም ምንድነው ያለው? የተወደደችዋን ባለቤቴ ወይም ያንተን ታናሽ እህት እሷን ማስደሰት ነው የዚህ ዓመት ዋና ዓላማዬ ወይም ሪዞሉሽን ሲል በጣም አስገራሚ ነገር ነገረው። በዚህ ላይ አወሩ፣ ተሳሳቆ። ከዛ በኋላ የእሷ ተራ ደረሰ። ከዛ እሷም ተጠየቀች ምንድነው የዚህ ዓመት ሪዞሉሽን ተብላ ስትጠየቅ እሷ ደግሞ በጣም ብልጥ ሴት አስተዋይ ሴት ነችና ምን አለች? ክቡር ባለቤቴ የገባውን ቃል ሰምተሃልና ይህንን ቃል ሁሌ ማስታወስና ማሳሰብ ነው የዚህ አዲስ ዓመት ውሳኔ ያለች ብላ በረከቷን ወደ እሷ እንትን አለች። መቼም እነዚህ ቤተሰቦች በጣም የሚገርሙ ካፕሎች ናቸው። እጅግ በጣም ብዙ ነገር የተማርኩባቸው በጣም መልካም የሆኑ በእውነት እግዚአብሔር በሚያውቀው ስለ እነዚህ ቤተሰብ እጅግ በጣም ብዙ ጊዜ አመስግኛለሁ። አሁንም እግዚአብሔርን አመሰግናለሁ። እጅግ በጣም ቅን መልካም ሰዎች ናቸው። እግዚአብሔር ያብዛላቸው። እንግዲህ ነገር ግን ይሄ ያወሩት ነገር በአብዛኛው ያው ቀልድ መሰል ነገር ነውና ጨዋታ ነገር ነው። ነገር ግን በዚህ በቀልድና ጨዋታ መሰል ውስጥ እጅግ በጣም ትልቅ ቁም ነገር አግኝቻለሁ። ከዚህ ዘመን በኋላ የኔ ሪዞሉሽን ምን እንዲሆን ሳስብ ያገኘሁት ቁም ነገር ከዚህ አባባል ነው። መጽሐፍ ቅዱስ ትንቢተ ኢሳይያስ ምዕራፍ 54 ቁጥር 5 ላይ ፈጣሪሽ ባልሽ ነው ይላል። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ የእግዚአብሔር በጎ ፈቃድ ህዝቡን ማስደሰት፣ ህዝቡን ማገልገል፣ ህዝቡን ማርካት እንደሆነ የታወቀ ነገር ነው። ከዚህ ዘመን በኋላ ትልቁ የኔ ሪዞሉሽን ምንድነው የሚሆነው? እግዚአብሔር በተስፋ ቃሉ የገባውን ለቅዱሳን፣ ለቤተ ክርስቲያን፣ ለምድራችንም በግልም የተናገረውን ነገር እንዲፈጽም ማሳሰብ ነው። እግዚአብሔር አምላክ ማንም እንዲያሳስበው ማንም እንዲያሳውሰው የሚፈልግ አምላክ አይደለም። የሚረሳም አምላክ አይደለም። ኢያሱ ምዕራፍ 21 ቁጥር 45 ላይ ምን ብሎ ነው የሚናገረው? እግዚአብሔር ለእስራኤል ቤት ከተናገረው መልካም ነገር ሁሉ ተፈጸመ እንጂ ምንም አልቀረም ተብሎ ተጽፏል። ስለዚህ እግዚአብሔር የተናገረውን ነገር የሚፈጽም አምላክ ነው። ቀስቃሽ አይፈልግም፣ ምንም አይፈልግም። ነገር ግን እኛ ልጆቹ እንድንተባበረው ይፈልጋል። ባለቤቶቹ እኛ ስለሆንን፣ የዚያ የተስፋ ቃል ባለቤቶች እኛ ስለሆንን እንድናሳስበው፣ እንድንተባበረው፣ ከሱ ጋር አብረን እንድንሆን ይፈልጋል። ስለዚህ ከዚህ ጊዜ በኋላ ትልቁ ስራዬ እግዚአብሔር የተስፋ ቃሉን እንደ መጨረሻውም ዘመን የገባውን ቃል እንዲፈጽም ማሳሰብና መጸለይ ነው ትልቁ የሚሆነው ስራዬ። ጠቢባን ምንድን ነው የሚሉት? በተናደድክ ጊዜ አትወስን ወይም አትማል፣ ደስ ባለህ ጊዜ ደግሞ ቃል አትግባ። ምክንያቱም ብዙ ጊዜ እኛ ስሜታዊ ስለሆንን ሰዎች በስሜት ቁጥጥር ውስጥ ስንሆን አንዳንድ ጊዜ የምናደርገውን ነገር አናቅም፣ መስመር እንስታለን። ከዛም የተነሳ ብዙ ጊዜ በህይወታችን ጸጸት ገጥሞናል። እግዚአብሔር ግን የገባውን ቃል አስቦ አቅዶ በደንብ ተረድቶት ስለሆነ የማይፈጽምበት ምንም ምክንያት የለም። ዘኦንሊቲንግ ከእኔና ከእናንተ የሚፈልገው ነገር ከዛ ጋር እንድንተባበር ነው። ስለዚህ ወገኖች ምን ይመስላችኋል? ከዚህ ዘመን በኋላ እግዚአብሔርን እንድናሳስበው፣ እግዚአብሔርን በተስፋ ቃሉ እንድንይዘው፣ ከሱ ጋር አብረን እንድንተባበር እግዚአብሔር በጎ ፈቃድ ነው እና ለዚሁም እግዚአብሔር ጸጋውን ይስጠን። መልካም አዲስ ዓመት በዚህ አጋጣሚ ይላለሁ። ወዳጆቼን፣ ዘመዶቼን፣ ጓደኞቼን ሁላችሁም የተባረከ ዘመን ያደርግላቸው። እናስብ። እግዚአብሔርን ከማሳሰብ ሁል ጊዜ ቸል አንበል። ከዚህ በኋላ ያለን ነገር በዚህ የተቃኘ ቢሆን ደስ ይለኛል። እኔ እንደዚህ አስቤያለሁ። መልካም ፈቃዳችሁ ከሆነ እንድታደርጉ አሳስባቸዋለሁ በትህትና። እግዚአብሔር ይባርካችሁ። መልካም ጊዜ